ሰላም እንኳን ወደ ዩቲዩብ ቻናሌ በደህና መጡ። ዛሬ ደግሞ ጀርመን ውስጥ የምትገኘውን ሃምቡርግ ከተማ የማሳያችሁ ይሆናል። አብራችን ቆዩ። ከተጨናነቀው የኤልቤ ወንዝ ስር ከሚገኘው ወደብ እስከ ዘመናዊ የሀfen ከተማ ድረስ ሃምቡርግ የውሃ ላይ ታሪክን ከጉልህ ስነ ህንፃዎቿ ጋር አጣምራለች። ታዋቂው ኤልቤ ፊልሃርሞኒ ከወደቡ በኩል ጎልቶ ይታያል። ታሪካዊ ኤልቤ ቱነል በወንዙ ውስጥ ለውስጥ በተሰራለት መንገድ ይወስዱታል። እነዚህም ሁለት ማሳያዎች ሃምቡርግ ከውሃና ከስነ ህንፃ ጋር ያላትን ጥልቅ ግንኙነት ያሳያል። ቦታው በጣም በቱሪስት የሚጎበኝ ቦታ ስለሆኑ እንደዚህ አይነት ትናንሽ ጊፍት ሾፖች በየቦታው ነው ያሉት። ስለ ሃምቡርግ አብዛኛው ስለ ሃምቡርግ ስለ ጀርመን ጽሁፎች ያለባቸው ኦር የሆኑ ምስሎች ያለባቸው ነገሮች ናቸው የሚሸጡት። ከዛ ደግሞ በጣም የሚገርመኝ ወንዙ ላይ እንዳለ እንደዚህ አይነት መሄጃዎች አላቸው በየፓርክ በየሜትሩ ማለት ነው። እና ሁሉም ኮኔክትድ ነው። ኮኔክትድ አድርገውታል። ወንዙን በዚህ ሄዳችሁ በዛ በኩል ትወጣላችሁ። አይገርም? እዚህ ጋር ቁልፍ ያስራሉ። እዚህ ጋር ይመስለኛል የሆነ ወንዝ ያሉበት ድልድይ ያለበት ቦታ ላይ በጠቅላላ እየሄዱ ነው ቁልፍ የሚያስሩት። አይደል? ምን አይነት ባህል እንደሆነ። የሃምቡርግ ወደብ እንደ አውሮፓውያን አቆጣጠር በ1189 በንጉሠ ነገሥት ፍሬድሪክ አንደኛ ባርባሮሳ በይፋ ተመሰረተ። ከዚያን ጊዜ ጀምሮ በአውሮፓ ካሉት ትላልቅና በጣም የተጨናነቁ ወደቦች መካከል አንዱ ሆኗል። የኤልቤ ወንዝ የሃምቡርግ የውሃ ህይወት መስመር ነው። በከተማ ውስጥ ተረጋግቶ እየፈሰሰ ከሰሜን ባህር ጋር ይገናኛል። በአውሮፓ ውስጥ በጣም ስራ ከሚበዛባቸው የባህር ወደቦች አንዱ የሆነው የሃምቡርግ ወደብም የኤልቤ ወንዝ ዳርቻ ጋር ይገናኛል። ይህ ግርግር የሚበዛበት ወደብ በትላልቅ የእቃ መጫኛ መርከቦች፣ ታሪካዊና የተለያዩ የውሃ ላይ መጓጓዣዎች እንዲሁም ደማቅ የውሃ ዳርቻ እንቅስቃሴዎች የተሞላ ነው። ወንዙ በጣም ጥልቅ ይመስለኛል። ውስጡ ገባ ተርፋል ዋናውን ስለማልችል በአመት በጣም ብዙ ሰው እዚህ ውስጥ ራሱን ይወረውራል። ይሞታል። ይተርፋ ይመስለኛል። የጀልባ ጉዞ የወደቡን ግዙፍነት ለመጎብኘት አንዱ መንገድ ነው። የቅርብ የወደብ ተሞክሮ እንዲኖሩት ላንድስብሩከንን ይጎብኙ። ጀልባዎች የሚነሱበት፣ የጎዳና ላይ ሙዚቀኞች የሚጫወቱበትና የባህር ምግብ የአሳ ሳንዱች የሚሸጡበት ሞቅ ያለ እንቅስቃሴ የበዛበት ቦታ ነው። እዚህ ጋር ካፌዎች፣ የቱሪስት እቃ መሸጫ ሱቆች፣ ምግብ ቤቶች፣ መጠጥ ቤቶች ሁሉም ነው ያለው። Wir bleiben auf jeden Fall hier, egal ob ihr aus Mecklenburg abkommt. ሲሼል እንትን አለበት የቀንድ አውጣ
የሃምቡርግን ህይወት የሚገልጹ ናቸው እንዳለ የስጦታ እቃዎቹ። የአፈን ሲቲ ማሻሻያ ግንባታ እንደ አውሮፓውያን አቆጣጠር 2001 የተጀመረ ሲሆን በ2030 ይጠናቀቃል ተብሎ ይጠበቃል። ነገር ግን የግንባታው መሰረተ ቦታ የሃምቡርግ ታሪካዊ ወደብና የመጋዘን አውራጃ አካል ከነበረበት ጊዜ ጀምሮ ይነሳል። በአፈን ሲቲ ውስጥ ካሉ አስደናቂ ተቃርኖዎች አንዱ እጅግ ዘመናዊ የስነ ህንፃ ጥበብን በ19ኛው ክፍለ ዘመን ታሪካዊ ቀይ ጡብ መጋዘኖች ጋር አብሮ ማዋሃዱ ነው። የዚህ ስፍራ ዝነኛ ክፍል እንደ አውሮፓውያን አቆጣጠር በ1883 እና በ1927 መካከል የዓለማችን ትልቁ መጋዘን ኮንቴነሮች ላይ የተገነቡ ህንፃዎች ናቸው። እነዚህ መጋዘኖች ከትላልቅ የዛፍ ምሰሶ ክምሮች ላይ የተገነቡትና በአንድ ወቅት እንደ ቡና፣ ሻይ፣ ቅመማ ቅመሞች፣ ምንጣፎችና ከመላው ዓለም የመጡ ሸቀጦችን ለማከማቸት ያገለግል ነበር። ቤት አይመስልም? ፖሊስ ጣቢያ ነው። ደግሞ ልክ እንደ ፓሪስ ፍቅረኛሞች እየመጡ እዚህ ጋር ቁልፍ ያስራሉ። እያንዳንዱ ቁልፎች ላይ ስም አለበት። አሁን እዚህ ጋር ሜላኒ ኤንድ ስቴፈን ነው የሚለው። በርት ኤንድ ሎሪታ በስም የተቀረጹ ናቸው ቁልፎቹ ራሳቸው። አይከፈልም፣ ግን ጥቂት ያስፈልጋል ለመግባት።
ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ2007 ሲሆን ከ10 ዓመት በኋላ ጥር 2017 በይፋ ተመርቋል። የሃምቡርግ ጎብኚዎች በሙላ ይህንን ህንፃ ሳይጎበኙ የከተማን ጉብኝታቸውን አያጠናቅቁም። ኤልበ ፊልሃርሞኒ በዓለም ላይ ታዋቂ የሆነ የኮንሰርት አዳራሽና የከተማ ዋነኛ ምልክት ሆኗል። ኤልፊ እየተባለ የሚጠራው ይህ አስደናቂ መስታወት መዋቅር በአሮጌ ጡብ መጋዘን ላይ ቆሞ በታሪካዊና በዘመናዊ የስነ ህንፃ ጥበብ የተገነባ ህንፃን ያሳያል። በስዊዘርላንድ አርክቴክቶች ሄርዞግ ኤንድ ዴሜሮን የተነደፈው ይህ ህንፃ ማዕበል እንዲመስል ተደርጎ የተሰራው ውጫዊ የመስታወት ክፍል ከላይ ሰማዩን ከስር ውሃውን ያንጸባርቃል። ህንፃው 3 ኮንሰርት አዳራሾች፣ የቅንጦት ሆቴልና የመኖሪያ አፓርትመንቶች በውስጡ ይዟል። የሙዚቃ ኮንሰርት ለመታደም ባይፈልጉም የኤልበ ፊልሃርሞኒየም ፕላዛ ለህዝብ ክፍት ነው። ቲዩብ ተብሎ የሚጠራው መወጣጫም ጎብኚዎችን በመስታወት የሚያንጸባርቅ መሿለኪያ በኩል ከተማዋ ወደ መመልከቻ መድረክ ይመራቸዋል። በሃምቡርግ የሚገኘው ኤልበ ፊልሃርሞኒ ለመገንባት 866 ሚሊዮን ዩሮ የሚጠጋ ገንዘብ ፈጅቷል። ይህም ገንዘብ ከመጀመሪያ በጀቱ 77 ሚሊዮን ዩሮ ብዙ እጥፍ በልጧል። እዛ ጋር ነው የነበርነው። እዛ ጋር ከዛ ይዘን ነው እንደዚህ አድርገን በዚህ በኩል የመጣ ነው። ህንፃው በ360 ዲግሪ ፓኖራሚክ እይታዎች ለማየት ስለሚያስችል ከሃምቡርግ ሰማይ ስር ያሉ ህንፃዎችን፣ የኤልቤ ወንዝንና የወደብ እንቅስቃሴዎችን ያዩበታል። ከሃምቡርግ እጅግ አስደናቂ የምህንድስና ውጤቶች አንዱ ከኤልቤ ወንዝ ስር የሚገኘው የኤልቤ ዋሻ አልተር ኤልበ ቱነል ነው። አውሮፓውያን አቆጣጠር በ1911 የተከፈተው የኤልቤ ዋሻ ሰራተኞች ጀልባ ሳያስፈልጋቸው ወንዙን እንዲሻገሩ የሚያስችል የወንዝ ውስጥ የግንባታ ፕሮጀክት ነበር። ዋሻው 426 ሜትር የሚረዝም ሲሆን አሁን ላይ እግረኞችን፣ የብስክሌት ተጠቃሚዎችንና መኪናዎችን ለማጓጓዝ ይጠቅማል። ተጓዦቹም ከዋሻው አናት እስከ የወንዙ ታችኛ ክፍል የተሰሩ ሊፍቶችን በመጠቀም የውሃ ውስጥ ጉዞን ያደርጋሉ። የዋሻው ግድግዳዎች ውብ በሆኑ የሴራሚክ ንጣፎች ያጌጡና የባህር ውስጥ ፍጥረታትን የሚያሳዩ ሲሆን ይህም ቦታውን ልዩ ውበት ይሰጠዋል። አንዴ በደቡባዊ በኩል ብቅ ካሉ የሃምቡርግ ከተማ በሚያስደንቅ ፓኖራሚክ እይታ ትቀበላቸዋለች። ይህ ቦታ ፎቶ ለማንሳት ጥሩ ቦታ ያደርገዋል። ምንም እንኳን ከ100 ዓመት በላይ ያስቆጠረ ቢሆንም ኤልበ ቱነል ዛሬም ጥቅም ላይ ውሏል። ይህ ለድንቅ ዲዛይኑ ምስክር ነው። ሰመር ላይ በጣም ብዙ ሰው ነበር የሚመጣው። ቱሪስቶችም ሰመር ላይ ነው የሚጎበኙት።